ሰላም ጤና ይስጥልን ውድ የቻናል ቤተሰቦች በያላችሁበት ሁሉ ሰላሙን ተመኘውላችሁ። ዛሬ ይዤላችሁ የመጣሁት ዘመኑ ያፈራውን የኤአይ አፕን በመጠቀም እንዴት በቀላሉ የአማርኛ ሙዚቃ ወይንም በምትፈልጉት ቋንቋ የምትፈልጉትን ሙዚቃ በቀላሉ የእጅ ስልካችንን በመጠቀም እንዴት መስራት እንደምንችል እናያለን። ለቻናሌ አዲስ ከሆናችሁ በተለያየ ጊዜ የተለያዩ አዳዲስ መረጃዎች እንዲደርሷችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዣችኋለሁ። ዛሬ እንግዲህ እኔ ልሰራ የፈለጉት የአማርኛ ሙዚቃ እንዴት ጀነሬት ማድረግ እንደምንችል አሳያችኋለሁ። ይህን ለመስራት ግን በቀላሉ በስልካችን ውስጥ የጄሚናይ አፕ ሊኖረን ግድ ይላል። ስለዚህ እኔ ቀጥታ የጄሚናይ አፕን ክሊክ አደርጋለሁ። በዚህን ጊዜ ጄሚናይ መጀመሪያ ገጹ ወይም ፊቸሩ ይሄን ይመስላል። መጀመሪያው ክሬት ኢሜጅ፣ የምንፈልገውን ኢሜጅ በምንፈልገው አይነት በቀላሉ በተወሰኑ ሰከንዶች መፍጠር እንችላለን። ሌላው ደግሞ ቀጥታው እዚሁ ጋር ክሬት ሙዚክን ማድረግ እንችላለን። ነገር ግን እኔ የፈለጉት ጄሚናይን የፈለጉት ግጥም እንዲሰራልኝ ነው። ስለዚህ እኔ የፈለጉት የአማርኛ የፍቅር ሙዚቃ ግጥም የፍቅር ሙዚቃ ግጥም ስራልኝ ይለዋለሁ። ይሄን እንግዲህ እንደምታዩት ጽፌ ከጨረሱ በኋላ ቀጥታ ምንድነው ማድረገው ሴንድ አድርገዋለሁ። እንደምታዩት ነው። ይህ እንግዲህ የጄሚናይ አፕ በቀላሉ ምን እያደረገልኝ ነው? ግጥሞችን ጀነሬት እያደረገልኝ ነው። የራሱ ርዕስ የፈጠረው ግጥም ርዕስ የልቤ ቋንቋ የሚል የተለያዩ አዝማቾች ያሉት እዚሁ ጋር እንደምታዩት ክሬት አደረገልኝ። እንግዲህ እኛ አንድ ሙዚቃ ለመፍጠር ምን ያህል ሰዓትና ምን ያህል ደቂቃ እንደሚፈጅብን እሙን ነው። ነገር ግን ይህ ዘመን ያፈራው የኤአይ አፕ ኑሮን በቀላሉ እንዴት እንደሚያቀል አንዱ ማሳያ ነው። ስለዚህ ቀጥታ ይሄን የፈጠረልኝን የሙዚቃ ግጥም ምን አድርገዋለሁ? ኮፒ አድርገዋለሁ እስከፈለጉት ማለት ነው። እኔ እስከዚህ ምን አደረጉት? ኮፒ ያደረጉት። ከዚህም በኋላ ምን አድርጋለሁ? ከጄሚናይ ከአፓ ከራሱ አወጣለሁ ማለት ነው። ምክንያቱም የምፈልገው ምን ለመስራት ነበረ? ግጥም ለመስራት ነበረ። ስለዚህ ቀጥታ ከዚህ ወጣው። ቀጥታ ሄደው ወደ ምንድነው? ወደ ክሮም እገባለሁ። እዚሁ ጋር ክሮምን ሰርች ባሩ ጋር ምን እናደርገዋለን? snow.com ይሄን ሰርች እናደርጋለን። መጀመሪያ snow.com ወይም snow AI ሶንግ ጄነሬተር የመጀመሪያው ፊቸር ይሄን ይመስላል። እኔ እንዳጋጣሚ ከዚህ በፊት ሞክሬው ስለነበረ እዚህ ጋር የሚያሳያቸው የተለያዩ ከዚህ በፊት ክሬት ያረጉበት ነው። ስለዚህ ምን አድርጋለሁ? እዚህ ጋር ቅድም ከጄሚናይ የአመጣሁትን የሙዚቃ ግጥም እዚሁ ጋር ዲስክራይብ ላይ ምን አድርገዋለሁ? ፔስት አድርገዋለሁ። ከዚህም በኋላ እዚሁ ጋር ቀጥታ ምን እናደርገዋለን? ክሬት እንለዋለን። እንግዲህ የተወሰነ ሰከንዶች ይፈጃል። ነገር ግን ቀጥታ ምን እያደረገልኝ ነው? ጀነሬት እያደረገልኝ ነው ማለት ነው። እዚህ እንደምታዩት የልቤ ቋንቋ የሚሎች ሁለት ቅድም ከጄሚናይ የወሰደውን ግጥም እዚሁ ጋር ደግሞ ምንድነው ድምጹን ክሬት እንደሚያደርግ እናያለን ማለት ነው። ስለዚህ የመጀመሪያው ሁለቶች ምን አድርጎልኛል? ክሬት አድርጎልኛል። እስኪ አብረን እናዳምጠው የመጀመሪያው እንደምትሰሙት ነው። ጀምሯል። ይህ እንግዲህ መግቢያ ኢንትሮ ነው። በጣም የሚያምር ነው። እናንተም በምትፈልጉት የኔ ማረፊያ የልቤ መስሙር። እሺ ሁለተኛውን ሲውዙ ጋር እናጫውተውና ምን እንደሚል እንስማ።
መግቢያ ኢንትሮ በጣም ጸዴ ነው፣ ደስ ይላል። ስለዚህ እናንተ የምትፈልጉትን መንፈሳዊም ሊሆን ይችላል ዓለማዊ ወይንም የምትፈልጉትን ግጥም በዛ ቅድም ባሳያችሁ ጀነሬት እያደረጋችሁ እዚሁ ጋር መፍጠር ትችላላችሁ። የዓይኔ ማረፊያ እያለ ይቀጥላል። የልቤ መስመር ስለዚህ ውድ ተከታታዮቼ ይህ ነገር ከጠቀማችሁ ወይም ይጠቅመዋል ብላችሁ ለምታስቡት አካል ካለ ሼር በማድረግ እናንተም ወደፊት አዳዲስ መረጃዎች ስለቅ እንዲደርሷችሁ በቀላሉ ለማግኘት ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋበዝኳችሁ። የዛሬን በዚያ በቃው። ፈጣሪ በሌላ ቪዲዮ እስከሚያገናኘን ቸር ሰንብቱ።